አብዱልቃድር ማምሎላ ሰው ይባላል። የአላባ ቁሊቶ ከተማ ምክትል ከንቲባና ገቢዎች ቢሮ ኃላፊ መምሪያ ገቢዎች ጽህፈት ቤት ኃላፊ ነኝ። ያው ዛሬ የአላባ ቁሊቶ ከተማ ስፖርት ወጣቶችና ስፖርት ጽህፈት ቤት ያዘጋጀው የክረምት የሚሻላ እግር ኳስ ፕሮግራም ነው የጀመረው። የክረምት የእግር ኳስ ጨዋታ በተለያዩ መርሃ ግብሮች ያው በከተማችን ደረጃ በደማቅ ሁኔታ ይካሄዳል። በየአመቱ ዘንድሮ አራተኛ ዙር ነው የክረምት ልዩ ልዩ ስፖርት የሚሻላ ስፖርት ፕሮግራም እየተካሄደ ያለው። ያው ከተማችን እንደሚታወቀው በጣም ስፖርት ወዳድ ማህበረሰብ ያለው ነው ሀላባ እንዳጠቃላይ። ይሄ ስፖርት ማህበረሰብ ደግሞ በየአመቱ በክረምት ጊዜ ወጣቶች በተለይ አልባሌ ቦታ እንዳይውሉ እንደነዚህ አይነት የስፖርቶች የተተኪ ስፖርተኞችን ከመፍራት ባለፈ የስፖርት ቤተሰቡን ለማዝናናት በጣም ጉልህ ድርሻ ነው ያላቸውና እንደነዚህ መርሃ ግብሮች ተጠናከሩ በከተማችን በተለያዩ ሁኔታ የተካሄዱ ነው የቆዩት። ዘንድሮም የክረምት ልዩ ልዩ ሻምፒዮና አሁን ዛሬ በደማቅ ሁኔታ ጀምሯል ማለት ነው። እንግዲህ ይሄ በተለያዩ መርሃ ግብሮች የሚቀጥል ነው የሚሆነው ማለት ነው። ስሜ ሰይፉ አለሙ ይባላል። በማዕከላዊ ኢትዮጵያ ክልል የወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ ነው። እንደ ክልላችን በክረምቱ ወቅት አብዛኛው ታዳጊዎች በስፖርት ውድድሮች እንዲያልፉ እንደ አጠቃላይ አቅደን እየሰራን ያለንበት ሂደት አለ። ከዚህ አንዱ ጠንካራ የክረምት ውድድሮችና ስልጠና እየተሰጠ ያለው በሀላባ ዞን በዚህ በቁሊቶ ከተማ አሁን የምታዩት እንደዛ ዛሬ እየተከፈተ ያለው ውድድር ጠንካራውና እንደ ክልላችንም እንደ ሀገራችንም ከዛም አልፎ ለዞኑም ታዳጊዎች መታየት እንዲችሉ ትልቅ እድል የሚፈጥርበትና ወጣቱ አልባሌ ቦታ ከመዋል በአገር ግንባታው ላይ የራሱን አስተዋጽኦ እንዲያደርጉ ሰፊ ስራዎች እየሰራን ያለንበትና ታዳጊዎቹም ወጣቱም በተለያዩ ክለቦችና ማዕከላት በዚህ አጋጣሚ እንዲታዩ ሰፊ ስራዎችን በሁሉም ዞንና ልዩ ወረዳ እየሰራን ያለንበት ነው። ዛሬ እንደምታየው በሀላባ ዞን እዚህ ቁሊቶ ከተማ በጣም የሚያምር ትላልቅና ተስፋ ሰጪ የሆኑ ታዳጊዎች እየታዩ ያለበት ነው። እኛም በዚሁ አጋጣሚ ዞረን እያየን ያለነው እንዲህ አይነት ስራዎች ጠንክረው እንዲቀጥሉ ድጋፍ እያደረግን ያለንበት ነው። አመሰግናለሁ። ታገል ጌታቸው እባላለሁ። የሀላባ ዞን ወጣቶችና ስፖርት መምሪያ ኃላፊ ነኝ። እንግዲህ ዛሬ መክፈቻ ተደርጎ ውድድር እያደረግን ያለነው ያው በየአመቱ የምናደርገው ራሱን አስችሎ ስያሜ ተሰጥቶት ሚሻላ ካፕ በሚል በየአመቱ በክረምት ውድድር ይደረጋሉ። ይሄ ውድድር ዋና ዓላማ ተተኪዎችን ማፍራት ነው። ተተኪዎችን ለተለያዩ ክለቦች ጆይን እንዲያደርጉ እድሉን የሚፈጥር ነው ማለት ነው። ስለዚህ ባለፉት አመታት ከዚህ ውድድር ለዋና ለሀላባ ከነማ ልጆችን ታዳጊ ልጆችን እየመረጥ ያለንበት ሁኔታ ነው። ስለዚህ ይሄ ዘርፈ ብዙ ጥቅም ያለው በመሆኑ በየጊዜው ይሄን ውድድር አጠናክረን የምንቀጥልበት፣ በሌላ በኩል መተሳሰብን መሰረት ባደረገ መልኩ ውድድሮቹ ይካሄዳሉ ማለት ነው። አብሮነትን ለማጠናከር በሚያመች መልኩ ኦልሞስት አጎራባች አካባቢ ያሉ ዞኖችንም ለዚህ ውድድር ኢንቫይት በማድረግ ውድድሩን እንዲሳተፉ የማድረግ ልምዶችን እየወሰድን እየጨመርን እየመጣን ያለንበት ሁኔታ አለና ዋናው ይሄ ነው። ሌላው ሀላባና አካባቢ ያለው ማህበረሰብ ጊዜውን የሚያሳልፍበት ዋናው የክረምት ውድድር ይሄ በናፍቆት የሚጠበቀው ውድድር ነው። እዚህ ውድድር ላይ የተለያየ የደጋፊዎች ህብረ ዝማሬ አለው። የተጫዋቾች የግል ክህሎታቸውን ሁሉ የሚያሳዩበት፣ ክለቦች ራሳቸውን አደራጅተው ላለመሸነፍ ትግል የሚያደርጉበት ሂደቶችን ስናይ ከጊዜ ወደ ጊዜ ፉክክሩ እያየለ የሚመጣበት ይሄ ክረምት ላይ የተጫዋች ዝውውር ከፍተኛ ነው ማለት ነው። በዚህ እንቅስቃሴ ፍላጎቶች አሉ፣ እንትኖች አሉ። ስለዚህ በየአመቱ ይሄን ዋንጫ ለመውሰድ የሚደረገው ትንቅንቅ ፍጹም ስፖርታዊ ዲሲፕሊንን የጠበቀ ሆኖ ፉክክሩ ግን በየአመቱ እየናፈቀ የሚሄድ አይነት ውድድር ስለሆነ ይሄን ውድድር በተጠናከረ መልኩ ዘንድሮ
በዚህ መልክ ያስኬድ ነው ማለት ነው። ስሜ ሳብቱ በድሩ ይባላለሁ። የሀላባ ቁሊቶ ከተማ ወጣቶችና ስፖርት ጽሕፈት ቤት ያው ዘንድሮ በ18 የምናደርገው የሚሻላ ካፕ አራተኛ ዞን የሚሻላ ካፕ ውድድር በደማቅ ሁኔታ በሀላባ ኢንተርናሽናል ስታዲየም ያው ያደረግን እንገኛለን። ያው ዘንድሮ ውድድሩንም ለየት ለማድረግ ሁለተኛ ተተኪ ስፖርተኞችንም ለከነማ ለማብቃት በዓለም አቀፍ ስታዲየም ያደረግን እንገኛለን። ይሄ ማለት ያው ልዩ የሚያደርገው አንድ ፕሪሚየር ሊግ ተሳታፊ በሆንበት አመት ማድረጋችን በጣም ልዩ ያደርጋል። ሚሻላ እንደ ስያሜው ያው እርስ በርስ የመረዳዳት ባህል ነው በሀላባ። ይሄንን ደግሞ በካፕ መልክ አጉልተ ነው ብራንድ እንዲሆን እየሰራን እንገኛለን። ታዳጊ ስፖርተኞች ራሳቸውን የሚያሳዩበት የሚታዩበት ለከነማ የሚበቁበት አልፎም ተልፎ በአገር አቀፍ ደረጃ በሊግ ደረጃ ለሚሳተፉ ክለቦች የሚበቁበት ታዳጊዎች የሚታዩበት ትልቁ ብራንድ ውድድራችን ነው። ስለዚህ ዛሬ ያው አይታችኋል ድባቡ ለየት የሚል ምክንያቱም ጥሩ ተመልካች ገብቶ ሜዳ ላይ የተዝናና ይገኛል። ይሄ ሌላው ሁለተኛ ታዳጊዎች ማህበረሰብ ወጣቶች በክረምት አልባሌ ቦታ ላይ ከሚውሉ ሜዳ ላይ ክረምቱን ሙሉ የተዝናኑ ሜዳ ላይ ራሳቸውን ቆጥቦ እንዲኖሩ ለማድረግ ታስቦ የተዘጋጀ ውድድር ነው ያደረገን እንገኘው ማለት ነው። ወዳጆ ገራድ ሙንዲኖ እባላለሁ። የሀላባ ከነማ ስራ አስኪያጅ ነው። ይሄ ውድድር ማለት ያው ሚሻላ ካፕ ለሀላባ ህዝብ ያው የሀላባን ልጆችን በኢኮኖሚው በስራ እድል ፈጠራው ምክንያቱም እነዚህ የደረሱ ተጫዋቾች ናቸው። ሁለተኛው ደግሞ ሀላባ ከነማ ያው ከውጭ የሚገዛውን ነገር ትቶ ወደዚህ ትኩረቱን ወደዚህ የሚያደርግበት ነው ለልጆቹ ማለት ነው እና በቀጣይም ያው ከሀላባ ከነማ እቅድ ይዟል። ከዚህ ውድድር ላይ ለከነማ የሚደርሱ ልጆችን ወደ ከነማ አንደር 70 እና ከ20 ዓመት በታች የሆኑትን ዘንድሮ ላይ እቅድ ይዟል ለመስራት። ከዚህ ውድድር የተመደቡ ባለሙያዎች አሉ፣ ቴክኒካል ዳይሬክተሩ አለ፣ ምርጫ እያደረገ ነው ያለው። ለዛ ይሄ ውድድር ለታዳጊዎች እንደገና ደግሞ ለከነማው የደረሱ ልጆች የሚመረጡበት ነው የሚሆነው። ለከተማው ህብረተሰብ ደግሞ ምናልባት ክረምቱን ኢንተርቴን እያደረገ ህዝቡ እየተዝናና አልባሌ ቦታ ከሚውል ራሱን ልጆቹን በአካል የሚያይበት ነው። ይሄ ስታዲየም ያው የሀላባ ኢንተርናሽናል ስታዲየም ነው የሚባለው። ከድሬዳዋ ስታዲየም ቀጥሎ ሁለተኛው ሰርቲፋይ ሜዳ ነው። እነዚህ ወጣቶች ደግሞ በዚህ ሜዳ መጫወታቸው ቀጣይ ቶሎ ለሀላባ ከነማ የሚደርሱበት ነው የሚሆነው። ምክንያቱም ከዚህ በፊት የሚጫወቱት ምቹ ባልሆነ ሜዳዎች ነበረ እየተጫወቱ የነበሩት። ለዛ ይሄ በቃ ጥሩ ሜዳ ሰርተዋል። የፊት አመራር፣ ህዝቡ፣ ሊስትሮ ሁሉም በጋራ ሆኖ ይህንን ቆንጆ ስታዲየም ስለሰራ ወጣቱ ደግሞ እዚህ ላይ የተጫወተ ቀጣይ ላይ ኢንካም ጀነሬት የሚያደርግበት ነው የሚሆነው እና ክለቡም ደግሞ ውጪ በጣም ብዙ ሚሊዮኖችን ከሚያፈስ እነዚህን ታዳጊዎች እየያዘ ቀጣይነት ያለው ስራ እየሰራ እንደምንሄድ ይሄ ውድድር ለሀላባ ከነማም ለሀላባ ህዝብም ለሁሉም ጥሩ ነው ብዬ ነው ማስበው። እሺ፣ አመሰግናለሁ። ስሜ አብደልፈታ አብደላ እባላለሁ። የሀላባ ቁሊቶ ከተማ አስተዳደር ወጣቶችና ስፖርት የስፖርት ዘርፍ ኃላፊ ነኝ። በአጠቃላይ ምናልባት ዛሬ ያስጀመርነው ውድድር የሚሻላ ካፕ ውድድር ነው። ይህ የሚሻላ ካፕ ውድድር በሀገር አቀፍ ደረጃ እውቅና እንዲኖረው ከ2015 ጀምሮ እስከ ዛሬ ባለው ውድድሮችን እያስኬደን መጥተናል። ይህ ውድድር ዋና ዓላማው የሚሻላ ካፕ ውድድር ዋና ዓላማው ተተኪ ስፖርተኞችን ለማግኘት ነው። ተተኪ ስፖርተኞች ከአንደኛ ሊግ በሸገር ከ20 ዓመት በታች በዛላ በሀገር አቀፍ ደረጃ በፕሪሚየር ሊግ ደረጃ በሀላባ ከነማ ተሳትፎ የሚያደርጉበትን ተተኪ ስፖርተኞችን ለማግኘት ታስቦ የተዘጋጀ ውድድር ነው። በአጠቃላይ ይህ ውድድር ዋና ዓላማው እንደሚታወቀው ተተኪ ስፖርተኞችን ማፍራት ነው፣ የሚሻላ ካፕ ውድድር። ስለዚህ ይህንን አጠቃላይ ውድድራችንን በተመለከተ ዓላማችን ታዳጊዎችን ማፍራት ነው። ሲቀጥል ደግሞ ወጣቶች አልባሌ ቦታ እንዳይውሉም ጭምር ሰብሰብ አድርጎ ለመያዝ ከሱስ የጸዳ ወጣት ለማፍራት ስፖርተኛ የሆነ ወጣት ለማፍራት ታስቦ የተዘጋጀ ውድድር ነው። ሚሻላ እንደ ሀላባ ማህበረሰብ አያውቁትም ማለት በጣም ከባድ ነገር ነው።
ምንድነው ችግሩ? ሚሻላን በአግባቡ የተጠቀምነው ነው ወይ ነው ዋናው ዓላማውን በአግባቡ ተረተነው በአግባቡ ደግሞ ሚሻላን ተረተነው እየተተገበረ ነው ወይ የሚለው ነገር ትንሽ አሁን ካለው ሁኔታ አኳያ ሚሻላን ተረተን ከመተግበር አኳያ ጉለት አለ። ከብዛ ባለፈ ደግሞ በተለይ ወጣቱ አዳዲስ ትውልድ ደግሞ ሚሻላን ከሀላባ ህዝብ እሴት ጋር ከሀላባ ህዝብ ማንነት ጋር የተሳሰረ ነው። ሀላባ ሆኖ ሚሻላን የማያውቅ ሚሻላን የማይተገብር ብዙም አለ ብዬ አላስብም። ግን ደግሞ አሁን ዘመናዊነትን የተለያዩ ነገሮች ወቅታዊነትን እየተላበስ አንዳንዴ የሚጠቅሙን እሴቶቻችን እየረሰን የመጣንበት አግባብ አለ። ቢሆንም ግን ሚሻላ በጣም ትልቅ ትርጉም ያለው ጥቅል ቃሉ ብቻ ሳይሆን ተግባሩ ማፈጻጸሙ በጣም ጥልቅ የሆነ የሀላባ ህዝብ ትልቁ እሴታችን ብለን የምንወስደው ነው። ይሄ ስፖርት ደግሞ በሚሻላ ስም መሰየሙ በራሱ ትልቅ ትርጉም አለው ማለት ነው። የስፖርቱን ትርጉም በደንብ የሚያጎላ ነው። ፕላስ ደግሞ የሀላባን ህዝብ እሴትን ባህልን በጥቅሉ የያዘውና በተለይ ደግሞ የመረዳዳትን ሚሻላ የያዘው ጥቅል ዋና ትርጉሙ የሀላባ ህዝብ ተረዳድቶ በብዙ ነገር በማህበራዊ በኢኮኖሚ በፖለቲካው በሁሉም ነገር ያለን የመቻቻል የአንድነትን ሊያሳይ የሚችል ትልቅ ትርጉም ያለው ቃል ነው። ቃሉን ከቃል ባሻገር ደግሞ አውቀ ነው የተተገበረና ነው ወይ ብለን ካነሰን ጉለት አለ። ይሄንን በሰፊው በሁሉም መልክ በሚዲያም ለማህበረሰቡ ግንዛቤ እያስገነዘብን መሄድ ያለብን ውስጥ ላይ ያሉ ጠቃሚ ሆኑ የሚቃቅሞች አሉ። እነዚህ እያጎለን ማህበረሰባችን በሚጠቅም ነገር እያስገባን መጠቀም አለብን የሚል ሐሳብ ነው ያለኝና ይሄ ሚሻላ ካፕም ትልቅ ትርጉም ያለውና ካፑ ብቻ ሳይሆን ማህበረሰቡ ስለሚሻላን በዚህ አሁን ያለንበት ክረምት ነው። ክረምት ደግሞ የክረምት በጎ ስራዎች አሉ። እንደ ፓርቲም እንደ መንግስትም ታቅዶ የተሰራ ያለ ስራ አለ። ይሄ ስፖርትም ከሱ ጋር የሚቀናጅ ነው ማለት ነውና የሀላባ ህዝብ ሁሉም ማህበረሰባችን መረዳዳትን የሌለውን መደገፍን መስጣትን በባህልም በእምነትም ጭምር የምንታዘዝበት ትዕዛዛችን ጭምርም ስለሆነ ይሄን ቃሉንም ተግባሩንም ጠለቅ አድርገን ማየት ያስፈልጋል የሚል ሐሳብ ስላለ ይሄ ማለት ያው ማህበራዊነትን ምክንያቱም ማህበራዊ መስተጋብሩን የሚያጠናክር እርስ በርስ መረዳዳት አለብን። እንዳልኩም በሌላ ዓለሙ ላይ ያው ሰዎች ሲያረጁ ነው ወደ መረዳዳት መጡት። ይሄ አብሮ አንድ ላይ ተያይዞ እንዲሄድ፣ ሁለተኛ ወጣቱ በጎ ፍቃድ ተግባራትን ባህል እያደረገ እንዲሄድና እርስ በርስ ሰው ሲቸገር ወይም ሲሞት አይደለም መቅበር ሳይቸገር በህይወት ባለበት ሰዓት ላይ ተረታተን በትንሽ ለአንድ ሰው ይከብዳል። በርከት ብለን አንድ ሰው ስንረዳው ከችግሩ ወዳው እንዲላቅ ማድረግ እንችላለን። ብዙ ጊዜ የተለመደው ሰው ሲጎዳ ሲሞት ለመቀበር ነው የምንሄደው። ያ ሳይሆን በሚሻላ ቃሉ ያው እርስ በርስ መረዳዳት ነው። ያንን ባህል እያደረገ ስፖርቱንና ሚሻላን አንድ ላይ አያይዘን ለመውሰድ፣ ሁለተኛ ወጣቱ ታዳጊ ትውልዶች መረዳዳትን ባህል እንዲያደርጉ በጎ ፍቃድን ተግባራትን ባህል አድርጎ እንዲሄዱ እንለማመዱ አስበን ነው አንድ ላይ ሁለቱን አያይዘን እንዴት አስበን እየሰራናል ነው። ስለዚህ ሚሻላ ማለት ያው እርስ በርስ መረዳዳት ነው። ላለው ለሌለው ካለችው ላይ አካፍሎ ችግሩን እንዲወጣ ለማድረግ ታስቦ ነው የሰራው። ስለዚህ ይሄንን ሁለቱን አንድ ላይ ሆኖ ተያይዞ እንዴት አስበን እየሰራን እንገኛለን። ስፖርት በዚህ ሰዓት ትልቅ የኢኮኖሚ ቱሪዝም ነው። ከባህላዊ እሴታችን ማቆያ ትልቅ ማህበረሰቡ የሚያነቃንቅ ትልቅ ዘርፍ ነው። ይሄንን ዘርፍ ደግሞ እንደ መንግስትም ትኩረት ተሰጥቶ ይሄን ዘርፍ ለማሳደግ ትልቅ ስራ እየተሰራ ነው። እንደ ሀላባም እንዳየው የዓለም አቀፍ ስታዲየም በማህበረሰባችን በህዝባችን አንድነት በህዝባችን አብሮነት የተገነባ ትልቅ ተቋም ማለት ይችላል። ይሄ ተቋም ከዚህ በኋላ ለሀላባ ህዝብ ብቻ ሳይሆን ለማዕከላዊ ኢትዮጵያም ለመላው ለኢትዮጵያም ትልቅ እሴትና ትልቅ ሀብት ነው። ይሄ የስፖርቱን ዘርፍ ጭምር ለማሳደግ ከተጣሉ ግቦች አንዱ ነው ማለት ነውና ይሄንን ለማሳደግ ደግሞ እንደዚህ አይነት ተቋማት ሲገነቡ ዝም ብሎ አይደለም። ሀላባ ህዝብ ከጥንት ጀምሮ ለስፖርት ያለን እይታ በጣም የተሻለ ነው። ወጣቱ በጣም ህዝቡ ስፖርት ወዳድ ነው። ይሄን ደግሞ አቻችለን ተቋም ገንብተን ብናቀናጅ ነገ ከሀላባ በሀገር ደረጃ በክልል ደረጃ የሚጠሩ ስፖርተኞች ከዚህ አካባቢ ይፈጠራሉ። እንደሚታወቀው ከሀላባ ወጥቶ በተለያየ ሊግ ላይ የሚጫወቱ በተለያየ ፕሪሚየር ሊግ ላይ የሚጫወቱ ብዙ ስፖርተኞችን ያፈራ አካባቢ ነው አካባቢ። ስለዚህ አሁንም ቢሆን እንደ ህዝብ ዘንድሮ ያስመረቅነው የዓለም አቀፍ ስታዲየም አለ። ሌሎች ስፖርቱን ለማሳደግ እንደ ከተማ እየተሰሩ ያሉ የስፖርት ስራዎች በጣም ጥልቅ የሆኑ ስራዎች አሉ፣ ሰፊ ስራዎች አሉ። በተለይ ከታችኛው ጀምሮ በታች ህዝብ ውስጥ ያሉ ሊጎች የተለያዩ ስፖርተኞች እንዲፈጠሩ የተደረገ ያለበት አግባብ ትልቅ ትምህርት ነው ለሀላባ ህዝብ። ይሄ እያደገ የሚሄድ ነው ማለት ነው። ስለዚህ የስፖርት ዘርፍ ቱሪዝም ነው የሚባለው ዝም ብሎ አይደለም። ዛሬ እዚህ ጋር የተፈጠረው ህዝብ ስሜት እያየህ ነው። ይሄ
ሁሉም መንደር ላይ ሁሉም ሰፈር ላይ ቢታይ እንደዛ ነው። ሶ ይሄ ስፖርት ውስጥ ህዝብ ውስጥ ያለው የስፖርት ፍቅር አለ። ይሄን ደግሞ አቀናይተን ደግሞ ወደ ኢኮኖሚ፣ ወደ እውቀት፣ ወደ ክህሎት እያሳደግን ከሄድ ነገ ለሀገር የሚተርፍ ትውልድ እየተፈጠረ ይሄዳል። ይሄ ትልቅ እሴት ነው። ይሄን እንደ መንግስትም ትኩረት ተሰጥቶ የተደገፈ ያለበት ዘርፍ ነውና ዘርፉን ለማሳደግ እንደ መንግስት የተሰራ ስራ አለ። ህዝቡ ደግሞ እንደ ህዝብ ደግሞ ይሄን የሚመስል ስታዲየም ገንብቷል። ሶ ይሄን እያሳደግን ከሄድ ለሀገር የሚጠቅም ስፖርተኛ ተቋሚ ይፈጠር እንላለን የሚል ሀሳብ ለማከል እንግዲህ የስፖርቱ አንዱ ለህብረተሰቡና ለአካባቢውም ለክልላችን ገጽታ ትልቁ አስተዋጽኦ እያደረገ ያለና በተለይ በመልካም ገጽታው ከኢኮኖሚክ ተጠቃሚነት ባሻገር ገጽታችንን ገንባታ ዙሪያ ላይ አብዛኛው ስፖርት ላይ በሀገር ደረጃ እየታየ ያለበት የማዕከላዊ ኢትዮጵያ የብልጽግና ተምሳሌት ሆና በስፖርቱ ዘርፍ እያደገች ያለችበት ሂደት ነው ያለው። ከዛም በተጨማሪ በእግር ኳሱ በጣም ተስጦ እንዳለን በሀገር ደረጃ በሚደረጉ ውድድሮች እኛ በምናካሄዳቸውና በክልላችን ባሉ ክለቦች ብቻ ሳይሆን በሌሎች ክለቦች ከክልላችን የተመለመሉ ስፖርተኞች ከፊት ሆነው እየመሩ ያሉበትና ከስፖርቱ ተሳትፎ ባሻገር ወጣቱ ተጠቃሚ መሆን የጀመረበት ክልላችንም በዚህ በወጣቱ ተጠቃሚነት ላይ የራሱን ድርሻ እየተወጣ ያለበት ሂደት ነው ያለው። እነዚህ የቅርብ ጊዜ የመጣው የሀላባ ከነማ እግር ኳስም የዚህ ከታች ጀምሮ የህብረተሰቡም የታዳጊውም የአሰልጣኞችም ተጋግዞ የመስራት የመተያየት የመደጋገፍ ውጤት በመሆኑ ሌሎችም አካባቢ ያሉ በፕሪሚየር ሊግ የገቡትን የማገዝ የመደገፍ በተለይ በአደረጃጀቱ ላይ ሰፊ ስራዎች በክልል የጀመርንባቸው ስራዎች አሉ። ያለፉት እንዳይወርዱ ያሉትም ደግሞ ሰስቴን እንዲያደርጉ ከታች እንዲመጡ ሰፊ ስራዎችን ከታች ግራስ ሩት ጀምሮ ሰፊ ስራዎች እየሰራን ያለበት ሂደት ነው ያለው። ጥሩ ነው። ያው ለአንድ ስፖርት እድገት ለአንድ ስፖርተኛ ወሳኙ ያው መሰረተ ልማት ነው። መሰረተ ልማት በጣም ወሳኝ ነው ለስፖርት። አሁን ባደግነው አገር አሁን ቴክኖሎጂ በጣም በሁሉም እጅ ላይ ባለ ሰዓት ላይ የትኛውንም አክሰስ አድርጎ የትኛውንም ነገር ማግኘት ይቻላል ማለት ነው። አሁን ያኔ የነበረው የሜዳ የተጫዋች ሁኔታ ምናምን በጣም ፍቅሩና ፍላጎቱ በጣም አለ። ግን ያንን ሊመጥን የሚችል አሰልጣኝ፣ ያንን ሊመጥን የሚችል ሜዳ፣ ሌሎች ነገሮች ደግሞ ያልታከሉበት በመሆኑ ብዙ ስፖርተኛ ከአደጋ ጋር ከተለያየ ነገር ጋር ኦልሞስት ማገልገል እየቻለ ወጥቷል። ስለዚህ ብዙም ከነማን አላገለገልኩም እኔ ግን ከኔ በፊት የነበሩትን በኋላም የነበሩትን ብዙ አገልግለው ይሄንን ታሪክ ያላዩ አሉ ማለት ነው። ስለዚህ ትውልድ ተሻጋሪ ነው ስራ ስፖርት በትውልድ የሚቅብብሎሽ ያለ ነው እና ይሄ በዛ መሰረት የመጣ አሁን ያለው ትውልድ ደግሞ በጣም እድለኛ የሆነ ትውልድ ነው ማለት ነው። ይህ ውድድር እንደሚታወቀው ተተኪ ስፖርተኞቻችንን እያፈራን ከዚህ ከአንደኛ ሊግ እስከ ሀገር አቀፍ ደረጃ ያሉ ስፖርተኞች አሉ። ለምሳሌ እነ መሐመድ አበራን የመሰሉ ከዚህ ክረምት ውድድር የፈሩ ስፖርተኞቻችን ናቸው። አሁን አልሐምዱሊላህ በሀገር ደረጃ እየተወዳደረ ነው ያለ። እሱ ብቻ አይደለም፣ እነ ጸጋ ከድሬን የመሰሉ ዛላ ቤት የነበሩ አሁን ደግሞ በሳንጆስ ክለብ ላይ ገብቶ አውትሻይን አድርጎ ውድድር እያደረገ ያለበት ሂደት ነው ያለው። በአጠቃላይ የውድድሩ ይዘቱን በተመለከተ በአጠቃላይ ጠንካራ ተፎካካሪ ከስር መሰረት ጀምረን ጠንካራ ውድድሮችን እያደረግን ተተኪ ስፖርተኞችን እያፈረን የመጠነው የውድድር አይነት ነው የሚል ሀሳብ ነው። ጥሩ ጥያቄ ነው ያነሳው። ያው የሀላባ ህዝብ የረጅም ዓመታት ጥም የነበረውና የሀላባ ከነማ እግር ኳሳችን በፕሪሚየር ሊግ በሱፐር ሊግ ወይም ደግሞ ከፍተኛ ሊግ ላይ በሚባል ኤሪያ ላይ የቆየው እድሜ የሀላባ ህዝብ የረጅም ጊዜ ጉጉት እንደሆነ ታውቃለህ። ብዙ ዋጋ የተከፈለበት ነው። ሀላባ ህዝብ ያው ጉጉቱ ስፖርቱ መውደድ ብቻ ሳይሆን ስፖርቱ ከፍ ብሎ በሀገር ደረጃ እንዲታወቅ ይፈልጋል። ልጆቹ እንዲታወቁ ይፈልጋሉ። ያ የረጅም ጊዜ ህልም የነበረው ዘንድሮ አላህ ረድቶን ህዝቡም አመራሩም ሁሉም ተቀናይቶ በሰራው ስራ የተሻለ ደረጃ የደረሰበት ብቻ ሳይሆን ፕሪሚየር ሊግ ገብተን በሀገር ደረጃ ሲመጥር ከሚሆኑ እግር ኳስ ክለብ አንዱ እንደሚሆን ተስፋ እናደርጋለን። ይህ ትልቅ ደስታ ነው። ይህንን ደግሞ አሁን በሁሉም ጥረት በሁሉም ድጋፍ የመጣውን ውጤት አሳንሰን የምናየው ነገር አይደለም። ትልቅ ድል ነው። ድሉ ግን መቀጠል አለበት። ድሉ ግን ተቋም መመስረት አለበት። ጠንካራ ቡድን መመስረት አለብን። ሁለተኛው ለየት የሚያደርገው
ለዘመናት ስናፍቅ የነበረውን የሀላባ ከነማ ጆይን ያደረገበት አመት ይሄ ሀላባ ከነማን የህይወት መስዋዕትነት ያጥም ብዙ መስዋዕትነት የተከፈለበት ክለብ ሆኖ ወደ ፕሪሚየር ሊግ መግባት ብዙ ጊዜ ጫፍ እየደረስ የምንመለስበት ነው። ዘንድሮ ያሳካንበት አመት። ስለዚህ ይሄንን ሀላባ ከነማን ደግሞ ልክ በእነዚህ አይነት ብርቅዬ ልጆች ደግሞ ምልመላ የምናደርግበትም ራሱን አችሎ ኮሚቴ ተዋቅሮለት ይሄን ምልመላ የምናደርግበት እሱ ብቻ አይደለም። ከሀላባ ከነማ ስር 17 አንደር 20 ከ20 በላይ ያሉትን ደግሞ ተመስርቶ ተይዞ ለከነማው መጋቢ ሆኖ የሚሄድበትን ሂደቶች ዘንድሮ ራሱን የቻለ ፕሮጀክት ተቀርጾ በዚህ ሜዳ ላይ ልምምድ እያደረጉ ልጆች ወደ ከነማ ጆይን የሚያደርጉበትን ሲስተም እየተፈጠረ ስለሆነ ይሄ አጠቃላይ ሂደቱ በጥብቅ በሆነ ዲሲፕሊን እየተመራ የሚሄድ ነው የሚል ሀሳብ አለ። አዎ ምናልባት ያው ከዚህ በፊት ተጫዋች ያለን ያው ታሪኩ ረጅም ነው። ምናልባት በዚህ ደቂቃ በዚህ ቀን የሚያልቅ ታሪክ ባይሆንም ቀንጨብ አድርጌ መናገር እችላለሁ። ምናልባት ያው ማይረሳ ጉዞ የድሬዳዋው ጉዞ ነበረን። 90 ደቂቃ ይቀረን ደጋፊው ከሀላባ ድሬዳዋ ድረስ ማለት በጣም ረጅም ጉዞ አድርጎ ሄዶ ያው መንገድ ላይ ብዙ መስዋዕትነት ተከፍሎበት ነው አሁን እዚህ ላይ ያ መስዋዕትነት ጭምር ያለበት ነው። ሌላው እዚህ ሀዲያ ሆሳዕና በጎል ተበልጠን የገባንበት ሁኔታዎች ነው የተበለጥንበት ሁኔታዎች ነው ያሉን። ነገር ግን ዘንድሮ ያው አምና የ3 አመት እቅድ ያዝን እና የኢንተርናሽናል ስታዲየምም ይደርሳል ባልንበት አመራሩ ህዝቡ በጋራ በመሆን ይህን ኢንተርናሽናል ስታዲየም ገንብተን ለዚህ ስታዲየም ደግሞ የሚሆኑ ተጫዋቾችን መልምለን አዘጋጅተን ለስታዲየሙ የሚመጥን ለህዝቡ የሚመጥን ቲም ገንብተን ልክ ስታዲየሙ በሚመረቅበት ሰዓት ክለባችንን ወደ ፕሪሚየር ሊግ አስገብተናል። ይሄ ማለት ደግሞ ለህዝቡም ለአመራሩም የድርብ ደስታ ባለቤትና እንደሆነ ነው እንትን ያደረግነው። እጅግ በጣም ደስ ብሎን ያሳለፍንበት አመት ነው የሚሆነው ማለት ነው የሆነው። እንግዲህ ይህ ስቴዲየም በህዝብ ተሳትፎ በማዕከላዊ ኢትዮጵያ ክልል በሀላባ ዞን በህዝብ ተሳትፎ የተሰራው ትልቅ ለሀገር ተሞክሮ የሚሆን ትልቅ ስቴዲየም ነው። በሀገር ደረጃ ደግሞ በህዝብ ተሳትፎ ከተሰሩት ስቴዲየሞች የመጀመሪያ የሚሆነው በዚህ በሀላባ ከተማ ሀላባ ዞን በቁሊቶ ከተማ የተሰራው ኢንተርናሽናል ስቴዲየም ነው። ይህ ስቴዲየም አጠቃላይ ከኢኮኖሚካል ባክግራውንድ ጀምሮ የአካባቢው ህብረተሰብ ክልሉ ተጠቃሚ እንዲሆን ከመስራት አንጻር እንደ ክልልም እንደ ዞንም በተለያዩ አካባቢዎች የጀመርናቸው ስራዎች አሉ። አንዱ የስፖርት ቱሪዝሙን በአካባቢ እንዲሰፋ ከማድረግ አንጻር ሌሎች ክለቦችም ወደዚህ መጥተው እንዲጫወቱ ከማድረግ አንጻር ስታንዳርዱን ጠብቆ ስቴዲየሙ አሁን እያለቀ ያለበትና አካባቢ ያሉ ክለቦችም እንደ ሀገርም የሚወጡ የውድድር ፕሮግራሞች በክልሎች ደረጃ እንዲወጡ ከእግር ኳስ ፌዴሬሽንም በሚኒስቴር መስሪያ ቤትም ባሉ መድረኮቻችን እኛም እያነሳንና እየተግባባንበት ያለንበት ሂደት ነው ያለው። ይህ ደግሞ እንደ ክልላችን አለ የምንለው ትልቁ ስቴዲየም የሀላባ ኢንተርናሽናል ስቴዲየም ነው። ከዛ ባሻገር ወጣቱም ህብረተሰቡም ከተማ ነዋሪም ሆቴሎችም አጠቃላይ የክለቦች በሚመጡበት አካባቢ እንዲጠቀሙ እንደ ክልል ሰፊ ስራዎችን እየሰራን ነው። ባለድርሻ አካላትም ሰፊ ስራዎች እየሰሩ ያለበት ሂደት ነው ያለው። እንደ አጠቃላይ ክልላችን በስፖርት ቱሪዝሙ ከፍ ብላ እንድትታይ እንደዚህ አይነት መሰረተ ልማቶች ስቴዲየሞች ከፍተኛ ሚና ስላላቸው ከዚህ ስቴዲየም ባሻገር ሌሎች ስቴዲየሞችም በክልሉ የተጀመሩትን ስታንዳርዳቸውን አሻሽለው እንዲያድጉ ከማድረግ አንጻር ስራዎች የተጀመሩበት ሂደት ነው ያለው። በአጠቃላይ ቅድም እንደገለጽከው ታዳጊውን ለማየት ስቴዲየሞች አስፈላጊ በመሆኑ የጥርጊያ ሜዳ ጀምሮ ደረጃውን የጠበቁ ስቴዲየሞች ሰፊ ስራዎች እየሰራን ያለንበት ሂደት ነው። ስለዚህ ዘንድሮ ለየት የሚያደርገው ደግሞ በህብረተሰብ ተሳትፎ ህዝቡን አስተባብረን ከውጭም ያለ አገር ውስጥም ያለው ህዝብ እንደገና ደግሞ የሀላባ ወዳጅ የሆነ ህብረተሰብ አዋጥቶ ከኪሱ ከመቀነቱ ፈቶ ያሰራውን ስቴዲየም ላይ ውድድር ማድረጋችን ደግሞ ለየት ያደርገዋል ማለት ነው። ስለዚህ ይሄ ስቴዲየም ዋናው
ለዓላማ የነበረው ለስፖርተኞች ምቹ አይደለም ሜዳዎች ዝናብ ሲዘንብ የተለያዩ ዌዘር ኮንዲሽን ሲኖረው ውድድሮችን ማካሄድ አይነት ተመልካቹንም ስናይ ተመልካቹ ትክክለኛ የሆነ ቦታ ላይ ተቀምጦ ውድድሮችን የሚመለከትበት አይደለም። ፀሐይ ዝናቡም አዋራውም ሲኖር ለተመልካች ምቹ ያልሆኑ ነበር። ይሄን ሁሉ ችግሮች ዘንድሮ በመጠኑም ቢሆን ተቀርፎ ምቹ በሆነ ስቴዲየም ላይ የምናደርገው ውድድር መሆኑ ደግሞ አንዱ ለየት ያደርገዋል ማለት ነው። አመሰግናለሁ። እንግዲህ የስፖርት መነሻው ስነ ምግባር ነው። በስነ ምግባር የታነጸ ዜጋ በየትኛውም አካባቢ ውጤታማ መሆን ይችላልና በስፖርት ማዘውተሪያዎች፣ በውድድሮች እያንዳንዱ ማህበረሰቡ የሚሰጠውን አስተያየት መቀበል፣ አሰልጣኝ የሚሰጠውን መቀበል፣ ስቴዲየም ሲገባ በስቴዲየሙ በንጽህና የራስ መሆኑን መያዝ፣ ሌሎች ጥርጊያ ሜዳዎችም ካሉ ሁሉም አካባቢ ያሉ ሜዳዎች የሁላችንም መሆኑን ወጣቱ ተገንዝቦ የራስ ማዘውተሪያ ስፍራዎችን የማገዝ የመንከባከብ ኃላፊነት አለ። በእርግጥ በሀላባ አካባቢ በሚደረጉ ውድድሮች ወጣቱ በስፖርቱ እና በስነ ምግባር የታነጸ ነው። ከዚህ በፊት በነበሩ ውድድሮች አንድም ከስነ ምግባር አንጻር የሚነሱ ነገሮች የሉ። ግን ሌሎች አካባቢዎች ወደዚህ ስለሚመጡ ሌሎች ክልሎችም ስለሚመጡ ለነሱ አርአያ ሆኖ አካባቢውን ከማስተዋወቅ አንጻር ሌሎችም ከተሞች ያሉ የኛ ወጣቶች የሆኑት የራሳቸው ሚና እንዲጫወቱ ስቴዲየሙን እንዲከባከቡ ከዛም ባሻገር ራሳቸው በዚህ ሜዳ ተጫውተው በክለቦች ገብተው ተጠቃሚ እንዲሆኑም ጭምር አስተያየቴን መስጠት እፈልጋለሁ። ይሄ ጠቀሜታው በጣም የጎላ ነው። ይሄ ማለት እርስ በርስ ሲሆን ራሳቸውን አይፈታተሹም። እርስ በርስ ሲሆን ቡድኖች እርስ በርስ ሲሆን በይሊ በመንፈስ ነው የሚጫወቱት። ግን ከሌላ ቦታ ላይ ቡድኖች ሲመጡ ልምድ ልውውጥ ያደርጋሉ። ራሳቸው እንዴት እንዳሉ ይፈትሻሉ። አምና ከሳንኩራ ነው አንድ ቲም ያመጣ ነው። ዘንድሮ ሁለት ቲም ጋብዘናል። አንደኛ ከወላይታ ምርጥ ጋብዘናል። ሁለተኛ ከማዕከላዊ ዞን ከከምባታ ዞን ላይ ከዱራሜ አንድ ቲም ጠርተናል። ስለዚህ ይሄ ማለት ህዝብ ላይ ትስስርን መስተጋብር እንዲፈጠር አንድ ያደርጋል። ሁለተኛ ደግሞ ስፖርተኛ እርስ በርስ ልምድ ይለዋወጣሉ። ከዛም ቲም ከሚመጣው ቲም የተሻለ ልጅ ካገኘን ለከነማችን ሴም ማድረግ እንችላለን። ስለዚህ አንደኛ እርስ በርስ ህዝብ ላይ ትስስርን መስተጋብር ይፈጥርናል። ሁለተኛ ምን ያደርግልናል? የታዳጊ ስፖርተኞችን የተሻሉ ልጆች ካሉ ከዛም ብዙ ረጅም ሳንጓዝ ወጪ ሳናወጣ እዚሁ ለከነማችን የሚመረጡበትን እድል ይፈጥርልናል ማለት ነው። ስለዚህ ይሄንን ላረገው ህዝብ ይሄን ላመጣው ውጤቱን ላስገኘው መመራር ህዝብም አንድነት ነው የሚሰራውና የአንድነታችን ተጠናክሮ ይቀጥል። በስፖርት ዘርፍ ብቻ አይደለም፣ በልማቱም፣ በኢኮኖሚም፣ በማህበራዊም በሁሉም ዘርፍ የጀመርናቸው ስራዎች ለስኬት እንደሚበቁ ተስፋ አደርጋለሁ። አመሰግናለሁ። የክለብ አመራሮች፣ የክለብ አሰልጣኞች፣ ተጫዋቾች የዚህ ሁሉ ቅንጅት ከሌለው ይሄ ውድድር ግብ አይመታም ማለት ነው። ስለዚህ የዚህ ሁሉ የሁሉም የክለቦች የስፖርተኞች የቡድን አመራሮች አሰልጣኞች ይሄን ውድድር በተሳካ ሁኔታ እንዲጠናቀቅ ሁሉም ፍጹም ስፖርታዊ ዲሲፕሊን በተሞላው መልኩ ውድድሩ እንዲሄድ ሁሉም የራሱን ድርሻ ሊወጣ ይገባል ማለት ነው። ይሄ ሲሆን ሁሉም ነገር ይቀላል። ስለዚህ ስፖርት ላይ የሚነሱ አለመግባባቶች ሜዳ ላይ አሁን ብዙም ያስኬዱ አይደለም። ስለዚህ አንደኛው ስፖርት መተሳሰብን የሚፈጥር ነው፣ መቀራረብን የሚፈጥር ነው። በሌላ መልኩ ደግሞ የምንዝናናበት ነው ማለት ነው። ስለዚህ ይህንን አይተን ሁሉም ቡድኖች ይህን ጨዋታ ተጀምሮ እስከሚጠናቀቅ ድረስ ፍጹም ስፖርታዊ ዲሲፕሊን በተሞላው መልኩ ሁሉም ኃላፊነት እንዲወጣ መልእክቴን አስተላልፋለሁ። መልካም የሚሻላ ካፕ ውድድር ይሁን እላለሁ። ተመልካቹም በየትኛውም ፕሮግራም በሚወጣው መልኩ ስቴዲየሙ መጥቶ ልማቱንም እያየ የተሰራውን ስራ እያየ ውድድሮችንም ደግሞ የሚያዝናኑ ውድድሮችንም ደግሞ እንዲመለከት ጥሪያችንን እናስተላልፋለን። አመሰግናለሁ።
ምክንያቱም ጥሪ ተደርጎላቸው የመጡ እንግዶቻችንም ከክልል እስከ ዞን ከከተማ አስተዳደር በአስተባባሪዎችም ጭምር ያው ላቅ ያለ ምስጋና እናቀርባለን። ምክንያቱም አንደኛ ጊዜያቸውን ሰውቶ አጣቦ እዚህ ጋር ፕሮግራሙን ደምቅልን መጥቶ ማላችን ይገኛሉ። በጣም እናመሰግናለን። እንደ ሚዲያም እናንተም ያው ከጅምር ጀምሮ እስካሁን ድረስ ከአምና ጀምሮ ብራንድ ሆኖ እንድንታወቅ ውድድራችን እንዲታወቅ ረጅም ስራ እየሰራችሁ ነው። ይሄም እንደ ሚዲያ ያው ላቅ ያለ ምስጋና ማቅረብ እንፈልጋለን። ሌላው በአጠቃላይ ከጎናችን ሆኖ ውድድሩ እንዲሳካ ያደረጉ አካላት በሙሉ ማመስገን እንፈልጋለሁ። ከዞን ወጣቶችና ስፖርት ጀምሮ እጅ ለእጅ ተያይዘን ያሉ ነገሮችን ይሄ ጎደላ፣ ይሄ ይጨመር፣ ይሄ ይውጣ እየተባባልን በጋራ የተማከርን እየሄድን ስለሆነ ይሄ እነሱን ላቅ ያለ ምስጋና ማቅረብ እንፈልጋለን። ምክንያቱም ከመቼም ከጎናችን አልተለዩም። በጋራ ተያይዘን እየሄድን ያሉ እንደ ክፍተት የሚታዩ ነገሮችን በአጭር እንዲቀጭ በጋራ ውይይቶችን እያደረገን እየፈተን እንገኛለን። ይሄ ተጠናክሮ መቀጠል አለበት። እስከ መጨረሻ ድረስ ከጎናችን ሆኖ ውድድሩ በስኬት ተጀምሮ እስኪጠናቀቅ ድረስ ከጎናችን እንዲሆኑ ያው ጥሬን አስተላልፋለሁ። ሁሉንም አካላት ያው አመሰግናለሁ። እንዲሁም ተሳታፊ ክለቦች በሚሻላም ከታች ከሰርቲን ጀምሮ እስከ ሚሻላ ድረስ በዘንድሮ ውድድር ተሳታፊ የሆኑ ክለቦችን እነሱን ማመስገን ፈልጋለሁ። ቀጣይ ግን አንዳንድ ካታጎሪዎች ላይ የተሳታፊ ውስንነቶች አሉ። ያንን ክለቦች ገምግሞ ምንድነው ብሎን እኛ እንደ ጽሕፈት ቤት ዳሰሳ ጥናት እየሰራን ነው። ቀጣይ ተሳታፊ ክለቦች ቁጥራቸውን እየጨመሩ እንዴት ቲሞች በዛ ላይም ሊያግዙን ይገባል። ከኛ ጎን ሆኖ የተሳተፉ ላሉትን ከልብ እናመሰግናለን። እስከ መጨረሻው ግን አሁንም ተሳታፊ ክለቦችን አደራ ምለው ስፖርታዊ ጨዋነትን ትልቁ ነገር ስፖርታዊ ጨዋነት ነው። ስፖርታዊ ጨዋነትን ባከበረ መልኩ ውድድሩ እንዲደረግ ጥሬን አቀርባለሁ። አመሰግናለሁ። መመስገን ያለባቸው አካላቶች ረጅም ናቸው። ምናልባት ፕሪሚየር ሊግ እንድንገባ ምናልባት ያው ሚስ የምናደርጋቸው ነገሮች ሊኖሩ ይችላሉ። ያንን ያው ይቅርታ የጠየቅን በመጀመሪያ ደረጃ ያው የሀላባ ሕዝብ እጅግ ሊመሰገን ይገባል። ምክንያቱም አንደኛ ኢንተርናሽናል ስታዲየም ሰራልን፣ ሁለተኛ ደግሞ ለኢንተርናሽናል ስታዲየም የሚመጥን ክለብ እንዲገነባ ያው ከኪሱም ከምኑም አድርጎ የሰራ ነው። ይሄንን ደግሞ ተቀብሎ የፊት አመራሮቻችን የዞን አስተዳዳሪው ሊመሰገን። ምክንያቱም ህዝቡ የሚፈልገው ፕሪሚየር ሊግ ነው። ህዝቡ የሚፈልገው ልጆቹ ተጫውተው ቀጣይ ደግሞ ኢንካም ጀነሬት የሚያደርጉበትን ነገር በመላጣ ሜዳ ከሚጫወቱ እንትን እያደረገ የመጣበት ሁኔታ ነው። ይሄንን በቅንነት ያው ህዝቡ የሚፈልገውን ነገር አድርጎ ስለሰራ ማለት ነው። የዞን አስተዳዳሪው እንደገና በዛው ልክ ተቀብሎ ከተማው ከንቲባ እጅግ ተደርጎ ምክንያቱም ሐዋሳ ድረስ ሄዶ ለማስፈረ ሶስተኛ ከተማ ዞን ፋይናንሶችን ምንም ከምን ጊዜውም በላይ ያው ኢሳሌና ዙበይዳ እጅግ አድርገ ብታመሰግነኝ። ምክንያቱም እየሄድክ ምንም ነገር አታጣም። ይሄንን ደግሞ ፋይናንስ ይፈልጋል ብሩ። በዛ ምንም ሳንንገላታ ነው ያደረግነው። የሀገር ሽማግሌዎች፣ ሃይማኖት መሪዎች፣ ሊስትሮች ሁሉም እነዚህ ሁሉ በቃ ሊመሰገኑ የሚገባ አካላቶች ናቸው። ከልብ እናመሰግናለን። ታዳጊዎች በአጠቃላይ ከስር መሰረት ጀምረን ይህ የክረምት ውድድራችን ከሰርቲን ጀምረን ነው ውድድሩን እያስኬድን ያለ የክረምት ልዩ ስፖርት ሻምፒዮና ባለፈውም እንዳልኩት ከስር ጀምረን ከሰርቲን ጀምረን በተለያዩ ስፖርት አይነቶች በሰባት ስፖርት አይነቶች ውድድሮችን እያስኬድን ነው። ይህ ውድድር ታዳጊዎች ከስር ጀምሮ ከሰርቲን ጀምሮ እየተደረገ ያለበት ሂደት ነው ያለው። በ15 አለን በ17 እና በአዋቂ በሚሻላ ካፕ ውድድሮች እያደረግን ያለን። ስለዚህ በአጠቃላይ ታዳጊዎች ያለኝ መልእክት እግር ኳስ በዚህ ሰዓት ከማዝናናት ባሻገር ውጤታማ ሀገር አቀፍ ደረጃ ላይ ተወዳዳሪ የሆኑ ስፖርተኞችን እያፈራን ያለንበት ሂደት አለና እግር ኳስ በባህሪው ልፋትን ይፈልጋል፣ ትጋትን ይፈልጋል። ጠንካራ ውድድር ነው። ጠንካራ የስፖርት አይነት ነው። ትጋትን የሚፈልግ ትኩረትን የሚፈልግ የስፖርት አይነት ነው። ታዳጊዎች ምንም አይነት ቢፈጠር ምንም አይነት ነገር ውስጥ ብትሆኑ ከስፖርቱ እንዳትርቁ የሚል መልእክት አለ። ምክንያቱም ጥሩ ስፖርተኛን ማግኘት የምንችለው በስነ ምግባር የታነጹ ወጣቶችን ስናገኝ። ስነ ምግባር መሰረት ነው ለየትኛውም ውድድር፣ ለየትኛውም አይነት ውድድር ወይም ለየትኛውም እግር ኳስ ስነ ምግባር መሰረት ነው። ታዳጊዎች በስነ ምግባር ታንጻችሁ
በሚሰጣችሁ አሰልጣኞቻችሁን በማክበር ቤተሰቦቻችሁን በማክበር ውድድሩን በአሰልጣኛቸው በሚሰጣችሁ ታክቲክ እና ቴክኒክ መሰረት በማድረግ ውድድሩን እንድትሳተፉ የሚል መልእክት ነው።